ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። ድል መታሰቢያ በመጠኑ እጅግ የሚያኮራና በውስጡ አርኪ የታሪክ ሀብት የያዘ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ መታሰቢያው እንኳን ኢትዮጵያዊ የትኛውም አፍሪካዊ ሀገር ዜጋ ጊዜ ወስዶ ቢመለከተው በግዝፈቱ በያዘው ታሪክ ሀብትና በአካታችነቱ በአርአያነት የሚወስዱት ነው ብለዋል። ለግላዊና ቡድናዊ ፍላጎት ሲባል መታሰቢያውን ለማራከስና ለማንኳሰስ የሚደረገው ጥረትም ቀርቦ በማየት የሚቀለበስ ነው ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ይህንን ያሉት 6ኛ የሕዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 14ኛ መደበኛ ስብሰባ ላይ ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ጊዜ ነው። ዘገባው የኤቢሲ ነው። ችግሮች የሚፈቱት በውይይት ብቻ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። 6ኛው የሕዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 14ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። ስብሰባው ጠቅላይ ሚኒስትሩ ከምክር ቤቱ አባላት ለተነሱላቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ እየሰጡም ይገኛሉ። በሰጡት ምላሽና ማብራሪያ ጠመንጃ ታጥቆ የራስን ሕዝብ እያስቃዩ እታገላሉ ማለት ትርጉም የሌለው አካሄድ ነው ሲሉ ገልጸዋል። ሸኔ በኦሮሚያ ክልል እያደረገ ያለው ይህንን እንደሆነ ገልጸው ነገር ግን ኢትዮጵያ ውስጥ በሰላም በዲሞክራሲና በምርጫ ካልሆነ ጠመንጃ ይዞ ወደ ስልጣን መምጣት ፈጽሞ አይቻልም ብለዋል። ሰላም ሁሌም በውድ ዋጋ የሚገኝ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ውስጥ ባለፉት 50 ዓመታት ሐሳብን አደራጅቶ የፖለቲካ ፍላጎትን ከማሳካት ይልቅ ጠመንጃን አማራጭ የማድረጉ ልምምድ ለሰላም እንቅፋት መፍጠሩን አብራርተዋል። ወንድሙን ገድሎ ምን አሳካ ብለን ብንጠይቅ መልሱ ምንም የሚለው ይሆናል በማለት ገልጸው ችግሮች የሚፈቱት በውይይት ብቻ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የተካሄደ በሚገኘው 6ኛ የሕዝብ ተወካዮች ምክር ቤት 3ኛ ዓመት የሥራ ዘመን 14ኛ መደበኛ ስብሰባ ላይ ምክር ቤቱ አባላት አስተያየትና ጥያቄዎችን እያቀረቡ ነው። በዚሁ መሰረት የተጀመሩ የልማት ስራዎች የመልካም አስተዳደር ችግሮች ወደ መሆን የተሸጋገሩ በመሆኑ በልዩ ሁኔታ የሚጠናቀቁበት አቅጣጫ ቢሰጥ የሚለው፣ ኢትዮጵያ የዕዳ ጫናን ለመቀነስ የተከናወኑ ስላሉ ተግባራት ማብራሪያ ቢሰጥ፣ ህገወጥ የማዳበሪያ ዝውውር ወይም ንግድና በወቅቱ ለአርሶ አደሩ ከማድረስ አኳያ በተለይም በአማራ ክልል ችግር እንዳለ ይነሳል። መንግስት በዚህ ጉዳይ ላይ ምን እየሰራ ነው የሚለው፣ የመሰረተ ድንጋይ ተቀምጦላቸው ወደ ግንባታ ያልገቡና ተጀምረው የተጓተቱ ያሉ የልማት ስራዎች በልዩ ትኩረት እንዲከናወኑ ቢደረግ፣ በአንዳንድ አካባቢዎች ከተስተዋለው ድርቅ ጋር በተያያዘ መንግስት የዜጎችን ህይወት ለመታደግ እየሰራ ስላለው ስራ ማብራሪያ ቢሰጥ፣ የስፖርት ጨዋታዎች ውርርድ ወይም ቤቲንግ ከሚያስከትለው አሉታዊ ተጽዕኖ አንጻር በመንግስት በኩል የታሰበ ነገር ካለ ቢገለጽ የሚለውና በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአዲስነቱ ጋር በተያያዘ ያለው የልማት ፍላጎት ከፍተኛ በመሆኑ የፌዴራል መንግስት በዚህ ጉዳይ ላይ ምን አስተያየት አለው የሚሉና ሌሎች የባህር በር ጉዳይ የሰላምና ጸጥታ ማህበራዊና ኢኮኖሚያዊ ጥያቄዎች እየቀረቡ ይገኛሉ። በቱሪዝም፣ በመንገድ፣ በግብርና አንዳንድ ግድቦች ሲጀመሩ በወግ ያልተጀመሩ ተጨማሪ ሀብት የሚያስወጡ በጥራት እንዲሰሩ የተወሰነና እየተሰሩ ያሉ ግድቦች አሉ፣ ያለቁ ግድቦች አሉ። በኢንዱስትሪ የጨረስናቸው ኢንዱስትሪያል ፓርኮች አሉ። አዳዲስ ኢንዱስትሪዎችም ባህር ዳር አካባቢ እንደምታዩት በተወሰነ ደረጃ ለመስፋፋት ተሞክሯል። ይሄ ሁሉ ጉዳይ የመጣው ህዝቡ አበክሮ ያነሳው የልማት ጥያቄ ቀዳሚ አጀንዳ ስለነበረ ባለን ውስን አቅም ያን እየመለስን ካልሄድን በስተቀር የተረጋጋና የሚያድግ ሀገር ማየት ስለማንችል ፕሮጀክቶች በሚመለከት የተነሳው ጥያቄ ያ ፕሮጀክት አንድ ሀገር የምትለወጠው የምትበለጽገው በፕሮጀክት ነው። ሀገር ማለት የፕሮጀክቶች ድምር ማለት ነው። ፕሮግራም የሚሆነው ፕሮጀክት ሲደመር ነው። ህዳሴው መንገዱ ምናምን ፕሮጀክት ሲደመር ብልጽግናን ያመጣል። ፕሮጀክት በወጉ ያልመራ መንግስት ፕሮግራም አይመራም፣ ብልጽግናን አያመጣም። ነገር ግን እንደ ኢትዮጵያ ያለ ኢንስቲትዩሽን የሌለበት ሲስተም የሌለበት ሁሉ ሰው እኩል የማይተጋበት ሀገር ሲሆን በየደረጃው ያሉ አመራሮች ኤክስትራ ስራ መስራት ይጠበቅባቸዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክር ቤት 6ኛ ዙር 3ኛ የሥራ ዘመን 5ኛ መደበኛ ጉባኤ የፊታችን ጥር 30 ቀን 2016 ዓ.ም እንደሚካሄድ አስታወቀም። ጉባኤውን አስመልክቶ መግለጫ የሰጡት የምክር ቤቱ ዋና አፈ ጉባኤ አቶ ወንድሙ ኩርታም ከወዲሁ አስፈላጊው ቅድመ ዝግጅት መደረጉንም ተናግረዋል። በዚሁ ለጉባኤው ተሳታፊዎች ጥሪ ማስተላለፍ
እንዲሁም በጉባኤው አስፈጻሚ ተቋማት የስድስት ወራት አፈጻጸምና የ2016 ዓመተ ምህረት ግማሽ ዓመት በጀት ቀርቦ እንደሚገመገም ጠቅሰዋል። ከዚህም ባሻገር የተለያዩ ረቂቅ አዋጆች እንደሚጸድቁ አፈጉባኤ ወንድሙ ኩርታ ገልጸዋል። ዘገባው የክልሉ የመንግስት ጉዳዮች ኮሚኒኬሽን ቢሮ ነው። ከምክር ቤቶች ዜና ስንወጣም ያሉንን ሀብቶች በመረዳትና በአግባቡ ለመጠቀም እንደዚሁም ወቅቱን በጠበቀ ሁኔታ ለተጠቃሚው ማህበረሰብ አገልግሎትን ተደራሽ ማድረግ ከመልካም ፐብሊክ ሰርቫንት የሚጠበቅ ነው ተባለም። ይህ የተገለጸው ለዞኑ ፐብሊክ ሰርቫንት ለተከታታይ 2 ቀናት በተሰጠ ስልጠና መድረክ ላይ ነው። ዜናው የማርሽ ሴፉ ነው። በዞን ደረጃ ለፐብሊክ ሰርቫንቱ ለተከታታይ 2 ቀናት ሲሰጥ የቆየው ስልጠና በተለያዩ ርዕሰ ጉዳዮችን ታሳቢ ያደረገ ነበር። በዋናነትም ሀብትን መፍጠርና መረዳት በሚል ርዕስ ዙሪያ ያነጣጠረ ሲሆን የመንግስት ሰራተኛውም ያለውን ሀብት በመረዳትና ሀብትን በመፍጠር ከዘመኑ ጋር እኩል መሄድ እንዲችልና ተገቢውን አገልግሎት ለተገልጋዩ ማህበረሰብ መስጠት እንዳለበትም የሚያመለክትም ነው ተብሏል። ስልጠና በየጊዜው መስጠት ለሲቪል ሰርቫንቱ ያስተሳሰብ ለውጥ እንዲመጣና ሀሳብ እንዲያመነጭ ለምሰጠው ጊዜ የሚጠይቃቸውን አገልግሎቶች በጊዜና በቦታ እንዲሰጥ ስልጠና አስፈላጊ ነው። ስልጠና ሁሉ ጊዜ ሰዎች በነበራቸው ዕውቀት ብቻ የሚቀጥሉበት ሳይሆን ጊዜ የሚጠይቀውን ነገር ጊዜ የሚፈልገውን ዕውቀት ህብረተሰቡ ደግሞ በእድገት ደረጃው የሚፈልጋቸው አገልግሎቶች አሉ። እነኚህን አገልግሎቶች ለህብረተሰቡ ለመስጠት ስልጠናው ፖሊሲዎችን፣ ደንቦችን፣ ህጎችን ማወቅ ለሲቪል ሰርቫንቱ በጣም አስፈላጊ ነው። የተጀመረው የአመራር አባላት ስልጠና እንግዲህ ከፌደራል ጀምሮ እስከ ታችኛው እስከ መላው አመራርና እንዲሁም አባል ጭምር የወረደበት እስከ ቀበሌም አመራር ጭምር የወረደበት አግባብ ነው ያለው። አሁን ደግሞ ለመላው ከአባላትም ከፓርቲ አመራርም በተጨማሪ ለመላው የመንግስት ሰራተኛ ፐብሊክ ሰርቫንት አባልም አባል ላልሆነው እንዲሁም ደግሞ ለነዋሪ ለህብረተሰቡ በሚደርስ መልኩ ስልጠናዎች በሚመጥን መልኩ የሚያስፈልጉ ርዕሰ ጉዳዮች ላይ ስልጠና ነክ ውይይትም እየተደረገ ነው ያለው። ስልጠናው ከትላንትና ጀምሮ ለፐብሊክ ሰርቫንቶች የሚሰጥ ስልጠና ነው። ስልጠናውም በተመለከተ ያው እንደኔ እይታ ያለን ነገር ምንድነው? ያጣናቸው ነገሮች ምንድናቸው? እንደገና ያለንን የመሬት ሀብት እንደ ሀገር እንደ አካባቢያችን እንዴት አድርገን መጠቀም እንችላለን? አሉን የውሃ አማራጮች። እነዛን ደግሞ ተጠቅመን እንዴት አድርገን ሀብታም እንሆናለን? ከድህነትስ እንዴት መላቀቅ እንችላለን ነው። እንግዲህ እንደኔ አስተያየት አሁን ድህነት ከየትም ጀምሮ ከቤትም ጀምሮ ያው አያስፈልግም። ማንም ሰው ቢሆን ያው ድህነትን አይመኝምና ድህነት ሲኖር ከግል ጀምሮ ያው ዝቅ ነው የሚያደርገው። እንደ ሀገርም ሲታሰብ ያ ተመሳሳይ ነው። ምክንያቱም አሁን አደጉ በለጸጉ የሚባሉ ሀገራት ቢናገሩ ያምራል። ሁሉም ነገራቸው የተሻለ ነው የሚሆነው። ስለዚህ ሀገራት ምንም ቢያደርጉ አያምርባቸው። ስለዚህ እንዴት አድርገው ነው ከዛ ድህነት መውጣት የሚገባቸው? ማግኘት ሲገባን ያጣናቸው ነገሮች ምንድናቸው? እንዴትስ አድርገን ነው ያንን እድል ዳግም መጠቀም የምንችለው የሚለው ላይ በተለይ ባለን መሬት ሀብት ላይ ነው። መድረኩን የመሩት የከፋ ዞን ፋይናንስና ኢኮኖሚ ልማት መምሪያ ኃላፊ የሆኑት አቶ መቅደስ ማሞ እንዳሉት እንደዚህ አይነት ስልጠናዎች በየጊዜው መሰጠታቸው የፓብሊክ ሰርቫንቱን አቅም ከማሳደግ ባሻገር የህብረተሰቡንም ፍላጎት ያሟላ የመንግስት ሰራተኛን መፍጠር የሚያስችል ነው ብለዋል። ከኢዳ ወደ ምንዳ በሚል ርዕስ ነው ትላንት ውይይት ስናደርግ የነበረው። ስለዚህ ከኢዳ ወደ ምንዳ የሚደረገው ጉዞ ምን ፈተናዎች አሉት፣ ምን እድሎች አሉት፣ እነዚህን ፈተናዎች እንዴት እንሻገራለን፣ እንደገና ደግሞ እንዴት እነዚህን እድሎች በአግባቡ እንጠቀማለን የሚለውን ጉዳይ በዝርዝር እንደ ሀገር ተቀርጾ ውይይት እየተደረገ ነው ያለው። በዚህ መሰረት እንግዲህ ሀገራችን ያው ሰፊ ሀብት ያላት ሀገር ናት። ነገር ግን ሀብቷን በአግባቡ አውቆ የሀብት ወደ ሀብትነት የመፍጠር እና የማስተዳደር ጉለት ሰፊ ነው ላለፉት ጊዜያት። አሁን ደግሞ ይህን አገር በቀል የኢኮኖሚ ፖሊሲ ማሻሻያ ተቀርጾ ከተገባ በኋላ ይህን ፖሊሲ ተከትሎ በርካታ ዘርፎች ላይ እንደ መንግስት ትኩረት እየተደረገ ነው ያለው።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ፋይናንስና ኢኮኖሚ ልማት ቢሮ ለሰራተኞቹ ለሁለት ተከታታይ ቀናት ሲሰጥ የነበረው የአቅም ግንባታ ስልጠና ተጠናቀቀም። ሰልጣኞች ከስልጠናው ብዙ ግንዛቤ እንዳገኙ ገልጸዋል። ሰለሞን ተሰማ ያዘጋጀውን ዘገባ ሩክታይት ብርሃኑ ለሁለት ተከታታይ ቀናት ሲሰጥ የቆየው ይህ ስልጠና በዋናነት ሀብትን የመፍጠር ጉዟችንና ያጋጠሙ ተግዳሮቶች እንዲሁም ቀጣይ አቅጣጫዎች በሚሉና አገልጋይና ስልጡን ሲቪል ሰርቪስ ለመገንባት በተደረገው ጥረት የመንግስት ሰራተኛው ሚና በሚል ዙሪያ መሆኑ ተመላክቷል። በዚህም በተለያዩ ጉዳዮች ላይ ሰፊ ጊዜ በመውሰድ የአቅም ግንባታ ስልጠና ተሰጥቷል። በስልጠናውም የተለያዩ ሀሳቦች የተንሸራሸሩ ሲሆን ከስልጣኞች መካከል ያነጋገርናቸው በሰጡት አስተያየት ከስልጠናው ብዙ ግንዛቤ እንዳገኙ ገልጸዋል። ትናንት በነበረን ውሎ ሀብት እንዴት ይፈጠራ ሀብት ማለት ምንድነው እንደ ሀገር ምን አይነት ሀብት አለን ክልላችን ላይስ ምን ሀብቶች አሉን ከዚህ አንፃር ይሄንን ሀብት ለማበልጸግና ለነገው ትውልድ ለራሳችንም ይሄንን ሀብት አበልጽገን ለሚቀጥለው ትውልድ ለማስረከብ ከኛ ምን ይጠበቃል የሚሉትን ነገሮች በስፋት ተነጋግረናል። ስፔሻሊ ኢኮኖሚን ከማሳደግ አንፃር በእያንዳንዱ ዘርፍ ምን አለን ምን ብንሰራ ወደ ተሻለ ደረጃ እናደርሳለን የሚለውን ነገር ተገንዝበናል። ዛሬ ባለን ውሎ ደግሞ አጠቃላይ በሲቪል ሰርቪሱ ግንባታ ላይ ነው እየተነጋገርን ያለነው። የሲቪል ሰርቪስ ግንባታው ላይ በተለይ ከሲቪል ሰርቪሱ ምን ይጠበቃል የአገልግሎት አሰጣጡ ላይ ለነገው ትውልድ የሚተላለፉ ከባለፈው ስርዓታት ጀምሮ የተረከብናቸው ነገሮች ለማስተካከል ከአድሎና ከሙስና ከአግላይነት የጸዳ አካታች የሆነ ሲቪል ሰርቪስ እንዴት መገንባት እንችላለን የሚለው ጉዳይ ላይ በስፋት እየተነጋገርን ነው ያለነው። አጠቃላይ ሰራተኛውም በዚህ ጉዳይ ላይ ግንዛቤ መፍጠሩ ምናልባት ወደፊት ምን ይጠበቅብኛል የሚለውን ነገር በግልጽ እንዲገነዘብ የሚያደርግ መድረክ ነው ማለት ነው። ትላንት ጀምሮ እስከ ዛሬ እየተሰጠ ባለው ስልጠና ምንድነው በትላንትናው ዕለት በነበረው ቆይታችን ሀብትን እንዴት ነው መፍጠር የሚቻለው ሀብት መፍጠር የምንችለው በምን አይነት ዘዴ ነው አሁን ያለንበት ሁኔታ ምን ላይ ነው ወደፊት ሀገራችንን ሀብት ፈጥረን ከሌሎች ያደጉ ሀገሮች ተርታ እንዴት ማስመደብ ወይንም እዛ ካቴጎሪ ውስጥ እንድትገባ ማድረግ እንችላለን የሚለውን በሰፊ ሁኔታ ስልጠና የተሰጠበትና እኛም ግንዛቤ አግኝተን የወጣንበት መድረክ እንደሆነ ነው የተገነዘብኩት። ከመድረኩ ያገኙት ልምድና ዕውቀት ለቀጣይ ላይ ስራቸው አጋዥ መሆንና ተግባራትን በተጠናከረ ለመስራት ራሳቸውን ያዘጋጁ መሆናቸውንም ገልጸዋል። በግሌ ያው ምሰጠው አገልግሎቶች አሉ በሌሎች ሴክተሮች ምሰጠው አገልግሎት አለ በግለሰብ ደረጃ ምሰጠው አገልግሎት አለ። አንደኛ እንደ ሲቪል ሰርቫንት ለምሰጠው አገልግሎት ነፃ ገለልተኛና አካታች ሆኖ ካድሎ የጸዳ የህብረተሰቡን ጥያቄ መመለስ በሚያስችል መንገድ የሚጠበቅብኝን ሆኖ ለማድረግ ዝግጁ ነኝ። በሁለተኛ ደረጃ እንደ ዜጋ ደግሞ በአገር ላይ ላለው የሰላም ግንባታ ባለው የኢኮኖሚ ግንባታ ላይ የሚኖረኝን አስተዋጽኦ እንደ ዜጋ ደግሞ የሚጠበቅብኝን ለማድረግ በጥሩ ሁኔታ አዘጋጅቶኛል። ስልጠናውም የተሻለ ደግሞ መንግስት ምንድነው እያደረገ ያለው በዚህ ሰዓት ምንድነው ከኔ የሚጠብቀው የሚለውን የተረዳው ስለሆነ በዛም ምን ይጠበቅብኛል የሚለውን ነገር መሰረት አድርጌ ለመስራት የሚያስችል ምቹ ሁኔታ ፈጥሮልኛል። እኔ ምናልባት ካገኘሁት ግንዛቤ አንፃር ቀጣይ ራሴን መመራበትን ቤተሰቤን ማስተዳደርበትን በእንዴት አይነት መልኩ መሄድ ይሻለኛል የሚለውን ነገር ተገንዝቤ ራሴን ለመለወጥ ተዘጋጅቻለሁ ማለት ነው። ከአገልግሎት አሰጣጥ አንፃርም እኔ ያለሁበት ዘርፍ በአብዛኛው አገልግሎት ሰጪ ዘርፍ ነው። ብዙ ባለ ጉዳይ ይመጣል በእኛ ዘርፍ በአንድ የምክትል ቢሮ ኃላፊ የሚመራ ዘርፍ እንደመሆኑ መጠን አንደኛ በአሁኑ ሰዓት ባልተሟላ ሰራተኛ ነው እየሰራን ያለነው። ይሄ ባለበት ሁኔታ ላይ በውስን የሰው ኃይልም ሆነን የሚመጡ ተገልጋዮቻችን እንዳይጉላሉ ከርቀት ነው የሚመጡት ከስድስቱም ክላስተር ነው የሚመጡትና በተቻለ መጠን የኛ በሆነ ጉዳይ ወይ የኛ በሆነ ችግር ሰራተኞች ወይ ተገልጋዮቻችን እንዳይጉላሉ
የራሳችንን ስነ ልቦና ዝግጅት አድርገን ባለንበት ቦታ ላይ ውጤታማና ብቁ የሆነ አገልጋይ እንሆናለን የሚል ግንዛቤ ይዤ እየተያልኩ ነው ያለሁት። የክልሉ ፋይናንስና ኢኮኖሚ ልማት ቢሮ ምክትል ኃላፊና የመንግስት ፋይናንስ ዘርፍ ኃላፊ አቶ መለስ ኡሮ በበኩላቸው በስልጠናው አስፈላጊነት ላይ የሚከተለውን ብለዋል። በሀገራችን ሪፎርም ስራዎች በስፋት ተሰርተዋል። በተለይ ባለፉት አመታት የነበሩብንን መንገራግጮችን በተለይ በሪፎርም መልክ ማስተካከያ ከተደረገ እና የለውጥ ስርዓት ግንባታው እየተጠናከረ በመጣበት ሂደት ሁሉ መንግስት ከምልአተ ህዝቡ ጋር በየደረጃው ካሉት አመራሮች ጋር ውይይት ያደርጋል። የሚያከናውናቸውን የሚሰራቸውን ዋና ስራዎችን ከህብረተሰቡ ጋር መግባባት እየፈጠረ እየሄደ እንዳለ ሁላችንም እናውቀዋለን። ከዚሁ ጋር ተያይዞ መንግስት በተለይም በየደረጃው ያሉ ከከፍተኛ እስከ ታችኛው መዋቅር ድረስ ያሉ አመራሮች አጠቃላይ በመንግስት ፖሊሲዎችና ስትራቴጂዎች እንዲሁም ደግሞ በመንግስት የጣሏቸው ግቦች ያስቀመጧቸው ራዕዮችን ለማሳካት የሚያስችሉ የአቅም ግንባታ ስልጠናዎች ሲሰጥበት ቆይተዋል። ስለዚህ አንዱ መንግስት ብቻውን የሚያከናውነው ነገር የለም። መንግስት የህዝብ ማሽነሪ እንደመሆኑ መጠን ለህዝብ ቃል የገባቸው ነገሮችን ተግባራዊ ለማድረግ አንድ ከህብረተሰብ ጋር ከህዝብ ጋር ከመላ ህዝብ ጋር በእንደዚህ አይነት መንገድ የውይይት መድረኮችን በማመቻቸት አንድም በመንግስትና በህዝብ መካከል ያለው የመረጃ ልውውጥ እና ተደራሽነት ይጠናከራል። በመሃሉም የመተማመን የመግባባት ሁኔታዎች ይፈጥራሉ። ይሄ መንግስት ለሚያከናውናቸው እና ለማከናወንም ያስቀመጧቸው ውጥኖችን ለማሳካት በጣም አስፈላጊ ስለሆነ ነው። አቶ መለሰ ኡሮ በስተመጨረሻም ከስልጠናው በኋላ ከሰራተኞች ብዙ ውጤት ይጠበቃል ሲሉም አሳስበዋል። እንግዲህ ሰራተኛው የመፈጸም ውጤታማ የመሆን ተነሳሽነትን ይፈጥራል። ከዚህም በመነሳት መንግስት እንደ ሀገር በሚያከናውናቸው በሚያንቀሳቅሷቸው የልማትም የመልካም አስተዳደር እቅድ አፈጻጸሞች ላይ በጨመረው ተነሳሽነት በተጨመረው ቁጭት መነሻነት እያንዳንዱ የየራሱን ድርሻንም የመወጣት ሁኔታን ይጨምራል። እያንዳንዱ እርሾን ይጥላል። ይሄ ደግሞ ትልቅ አስተዋጽኦን ይሰጣል ያበረክታል ተብሎ ይጠበቃል ማለት ነው። በክልሉ ባለፉት 6 ወራት በጤና ዘርፍ የተገኙ ውጤቶችን አጠናክሮ ለማስቀጠልና ክፍተቶችን ለማረም በልዩ ትኩረት እንደሚሰራ የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም ገልጸዋል። ለዘርፉ ውጤታማነት ሁሉም ባለድርሻ አካላት የበኩሉ እንዲወጣ ጥሪ ቀርቧል። በዚህ ጉዳይ ተጨማሪ አለ። ከፍተኛ የወባ በሽታ ስርጭት፣ ኩፍኝና የተመጣጠነ ምግብ እጥረት የክልሉ የማህበረሰብ ጤና ተግዳሮት መሆኑ በሰፊው የተነሳ ሲሆን ሁሉ አቀፍ ርብርብና ድጋፍ ያስፈልጋል ተብሏል። የጤና ኤክስቴንሽን ፍኖተ ካርታ ለማጠናከር የፖለቲካ አመራርና የባለድርሻ አካላት ድጋፍና ክትትልን ጨምሮ በጀት መመደብ፣ ፍኖተ ካርታውን ማስተዋወቅ እንዲሁም የህብረተሰብ ተሳትፎን ባለቤትነት ለማረጋገጥ የሚያስችሉ ተግባራት ላይ ልዩ ትኩረት ይሰጣልም ብለዋል። በባለፉት 6 ወራት 1.2 ሚሊዮን የአልጋ ጎበር ማሰራጨትን ጨምሮ በርካታ የወባ መከላከል ስራ መከናወኑ የተናገሩት የቢሮ ኃላፊ የህብረተሰቡ የወባ መከላከል መንገዶችን በሚገባ ተግባራዊ ካለማድረጉ የተነሳ የወባ በሽታ ስርጭት በክልሉ ከፍተኛ ደረጃ ላይ መድረሱን ጠቁመዋል። አጎበር እንግዲህ አጠቃላይ ከ2.4 ሚሊዮን በላይ አጎበር ስርጭት አካሂደናል። ወደ 92.5% የሚጠጋ ስርጭት መጣኔ ነው ያለው። እሱ ጋር በጥንካሬ ስርጭቱ ጥሩ ቢሆንም ከአጠቃቀም አንፃር ደግሞ ክፍተቶችን ገምግመናል። አጎበሩን ወስደው በአግባቡ ከመጠቀም አንፃር በአንዳንድ ጤና ኬላዎች ደግሞ በተገቢው መንገድ ከማሰራጨት ጋር ተያይዞ ክፍተቶች መኖራቸውን ገምግመናል። በቀጣይ በተለይ ህብረተሰቡን ከአጎበር አጠቃቀም ጋር ተያይዞ ያለውን ማሻሻል እንዳለበት ቤት ለቤት ጉብኝቶች ላይ ኢቭን ዲሞንስትሬት በማድረግ በተግባር በማሳየት ጭምር መስራት እንዳለብን ሰፊ ውይይት አድርገናል። ወባ መድኃኒት ጋር ተያይዞ የክትትል የቁጥጥሩ ስራ በተገቢው መንገድ ከመስራት አንፃር በተለይ በጤና ተቋማት ላይ ክፍተቶችን ገምገመናል።
በተገቢው መንገድ የሚሄዱ ግብአቶችን ለታማሚው ለህብረተሰብ ከማድረስ አንፃር ክፍተቶችን አስተውለናል። ይሄን ደግሞ የክልላችን ባለድርሻ አካላት ጋር በመሆን የክልሉ ጤና ቢሮ ስር የግብአት ጥራት ቁጥጥር ባለስልጣን አለ። ሰፊ የቁጥጥር ስራ የኦፕሬሽን ስራዎችን ሰርተናል። ከዚህ ጋር ተያይዞ ሌሎች ህገወጥ መድኃኒቶችም ጭምር ከዚህ ከወረርሽኙ ጋር ስፋት ጋር ተያይዞ በኮንትሮባንድ የሚገቡ የኳርተም የአርቲሶናይት መድኃኒቶች አሉ። እነሱ ደግሞ ህብረተሰቡ ላይ ጫና እየፈጠሩ ነው። ምክንያቱም ጥራታቸው በጣም የወረደ የኢትዮጵያ ደረጃ መዳቢዎች ጥራትና ደረጃ መዳቢዎች ያላለፈ በበረሃ የሚገባ ከመሆኑ ጋር ተያይዞ ህብረተሰቡም ላልተፈለገ ወጪም እንደገናም ደግሞ ከግል ፋርማሲዎችም ሄደው በመግዛት የወባ መድኃኒት እየሰራ አይደለም ማለት አዝማሚያም እየመጣ ነው። አሁን በህጋዊ መንገድ ወደ ሀገር ውስጥ የሚገባውና በጤና መዋቅር እያለፈ ያለው ግብአት ሳይሆን በኮንትራባንድ መንገድ በበረሃ የሚገባው የወባ መድኃኒትን በተገቢው መንገድ ግንዛቤ ከመፍጠር አንፃርና ህብረተሰቡም ደግሞ የዚህ ቁጥጥር አካል እንዲሆን ከማስቻል አንፃር ሰፊ ስራዎችን እየሰራ ነው። በውይይት መድረኩ የተገኙት የክልል መንግስት ረዳት ተጠሪ አቶ በላይ ተሰማን የፖለቲካ ትርጉም ሰጥቶ ህብረተሰቡን በማነቃቃትና ባለድርሻ አካላትን በተገቢ ሁኔታ ድርሻቸውን ከተወጡ እንደ ክልል በጤናው ዘርፍ የተሻለ ውጤት ማስመዝገብ ይቻላልም ብለዋል። እናቶች እዛ በቅርብ ርቀት እየታዩ እየተረዱ ይወልዳሉ ምን ነገር አለ። አሁን ማቆያ ላይ እንደምናይበት ጊዜ ቅድም የተሻለ ነገር እየመደቡ እህል እያቀረቡ ገንዘብ እያቀረቡ እናቶችን የምግብ ተጠቃሚ እንዲሆኑ የሚያደርጉ ወረዳዎች ዞኖች አሉ። የዛ ያህል ደግሞ ምንም የሌለበት አለ። ስለዚህ እዛ ውስጥ ያለውን ነገር በፖለቲካ አመራሩ በደንብ አድርጎ ክትትል ማድረግ ያለበት እሱ ነው። መገምገም ያለበት እሱ ነው። አቅጣጫ ማስቀመጥ ያለበት እሱ ነው። በጀት መመደብ ያለበት እሱ ነው። ስለዚህ በዛ ልክ ሀሳቦችን ብትሰጡ ጥሩ ነው የሚል ነገር አለ። ከማጠመ ጋር ተያይዞ ወንድም አልማው በደንብ አድርጎ አስተምረዋል። ባለፈው ጊዜ ከአንድ ወር በፊት ይመስለኛል የፌደራል የማጠመ ስራ አስተባባሪዎች ባሉበት ማህበረሰብ ጤና አገልግሎት ቦንጋ ላይ ገምገመናል። የፓርቲ አመራሮች ባላችሁበት የተወሰናችሁ የወረዳ የዞን አስተዳዳሪዎች ባላችሁበት ገምገመን እስከ ጥር 30 ይመስለኛል እስከ ጥር 30 አዲስ ምዝገባውንም ነባር ዲዛይኑንም ጨርሰን እንሰራለን ብለን ያስቀመጥናቸው ቃል የገባናቸው ጉዳዮች አሉ። ማህበረሰብ ጤና አገልግሎት ደግሞ ፖለቲካል ኢሹ ነው ብለን ሁላችንም ቃል ገብተን ያወጣ ነው። አሁን ሲታይ ቢያንስ ወደ 26.2 ሚሊዮን ብር ከህብረተሰቡ ተዋጥቷል። አቶ በላይ ያይዘው አስፈላጊ የሕክምናና የወሊድ አገልግሎት በተገቢው ሰዓትና ቦታ እንዲሁም በሰለጠነ ባለሙያ የእናቶችና ጨቅላ ህጻናት ሞት ለመቀነስ በሚሰጥበትና በክልሉ በሁሉም አካባቢዎች የእናቶች ማቆያ ቤት እንዲዳረስ በፍጥነት ሊሰራ ይገባል ተብሏል። የመድረኩ ተሳታፊዎች በበኩላቸው የወቅቱን የገበያ ሁኔታና ከወቅቱ የመድኃኒት ዋጋ አንጻር የህብረተሰቡን አቅም ታሳቢ ያደረገ የመድኃኒት በጀት ሊመደብ እንደሚገባም አንስተዋል። ከአምቡላንስ አጠቃቀም ጋር በተያያዘም በክልሉ የሚስተዋሉ ክፍተቶችን በመፍታት በኩል ከጤና ቢሮ ጀምሮ እስከ ታችኛው መዋቅር ያሉ የዘርፉ ባለድርሻ አካላት ህጋዊ እርምጃ መውሰድ ይገባል ነው ያሉት የጉባኤው ተሳታፊዎቹ። በዚህ አመራር ለስብሰባ ለተለያየ ጉዳይ አምቡላንስ ተጠቅሞ ቶሎሬት አናደርግም። እኔ ያልኩት እሱ በየትኛው መንገድ ቶሎሬት አናደርግም ካለም አንለቅም። ምክንያቱም ከዚህ በላይ ችግር የለም። ስብሰባ መጣት ችግር አለ። ትራንስፖርት ብንመጣ ክብራችን አይሆንም። እሱም በዛ ልክ ይዘናል። የሳይለግን በሁለት መንገድ ነው ያየው። የተሻለ ሀብት በመመደቡ የተሻለ ነገር ያያየ ምናልባት የግል ክሊኒኮች ከተስፋፉ ችግሩ አይመጣም ይመጣል። የግል ክሊኒክ የበዛበት ቦታ ላይ ችግሩ እየታየ ስለሆነ ስለዚህ ያንን በአግባቡ ማየት ያስፈልጋል ነው። ከማጠን አንጻር የተነገረው ትክክል ወደ 7 ሚሊዮን ብር አለ ያልመጣ ገምግመናል። ሰሞኑን ፓርቲና ጤና በጋራ ኮማንድ ፖስት አቋቁሞ ስራ ስንጀምር ነው አሁን ማጠንም ፈቅ ያለ ይሄደ ያለውና ያም ገንዘብ በዚህ ተግባር ውስጥ እንዲመለስ እየሰራ ስለሆነ ጥሩ ነው። የተነሳው ሀሳብ ወስዳል። የግል ክሊኒክ ላይ አንድ ሰው አንድ ዙር 1500 ብር በላይ ይታከማል። 5 ዙር ይታከማል ማለት ነው። ቤተሰቡ ይታመማል። እንዴት አጎች ይሄ ከዞን ጤና መምሪያ ጋር በደንብ ተናበን ኮሚቴ ካረገ በኋላ እነዛ ችግር ያለባቸው ሰዎች ወደ ተገኝተው ጉዳዩ ፍርድ ቤት ጎልዴ ወረዳ ላይ እንደዚህ ጤና ጣቢያ ላይ ከነ ሾፌር ጭምር ነው መድኃኒት ከዞን ሄዳ ጤና ጣቢያ እናደርሱ ተብሎ መሀል ላይ ነው። ይሄን በደንብ በማጣራት ጉዳዩ ፍርድ ቤት አሁን በቅርቡ ኢንስፔክሽን ይሏል 20 የግል ተቋማት ኢንስፔክተር እኛም በደንብ አግዝ ነበርኩኝ።
በደንብ አግዘናል። ከ20 ውስጥ በተነጻጻሪ ነፍስ አለው ተብሎ ይሻል የተባለ አንድ ነው። ሌላ ሙሉ ሌባ። የማህፀን በር ጫፍ ካንሰር ምርመራና ልየታ እንዲሁም የኤችአይቪ ኤድስ መከላከልና መቆጣጠር ተግባራት በልዩ ትኩረት ሊከናወኑ የሚገቡ ጉዳዮች እንደሆኑም በመድረኩ ተነስቷል። መድረኩን የመሩት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አልማው ዘውዴ በየደረጃው ያሉ የሚመለከታቸው አካላት ባለድርሻዎች ለዘርፉ ውጤታማነት መትጋትና መስራት እንደሚጠበቃቸው አሳስበዋል። በመጨረሻም ወደ ስፖርት መረጃ ስንሻገር በ3ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ከብሬንትፎርድ ጋር ያደረጉት ጨዋታ ማንቸስተር ሲቲ 3-1 በሆነ ውጤት ማሸነፍ ችሏል። የማንቸስተር ሲቲን የማሸነፊያ ግቦች ፊል ፎደን ሶስቱንም ከመረብ ማሳረፍ ሲችል ለብሬንትፎርድ ደግሞ ሙፔ አስቆጥ። ማንቸስተር ሲቲ በ49 ነጥብ ሁለተኛ ሲሆን ብሬንትፎርድ 32 ነጥቦችን በመያዝ 15ኛ ደረጃ ላይ ተቀምጧል። የፊታችን ቅዳሜ ማንቸስተር ሲቲ ከኤቨርተን እንዲሁም ወልቭስ ከብሬንትፎርድ የሚጫወቱ ይሆናል። ክቡራትና ክቡራን ተመልካቾች ለዛሬው ከክፋ ቴሌቪዥን ያዘጋጀነው ዘገባ የተከታተላችሁትን ይመስል ነበር። ዜናውን ይዞ በመቅረብ ፍጹም ተሾመ ከእናንተ ጋር ቆይታ አደረግኩ። ከቀሪ ክፋ ቴሌቪዥን ዝግጅት ጋር እንድትቆዩ ጋበዝኩ።